ልጅ አሁን በቪዚት ቪዛ ነው ያለው በኢምፕሎይመንት ነው? ኢምፕሎይመንት ነው የመጣው። ዛሬ ቀረማው ያልቃል። ተከንስሏል። እሱኛው ዛሬ የመጨረሻ ቀን። ከዚህ በኋላ ቀራማ ውስጥ ይገባል ማለት ነው። ስለዚህ ሳር የግዴታ ኢምፕሎይመንት ስለሆነ በኢምፕሎይመንት ነው የሚሳበው። ሲሳብ ደግሞ ያው እንደምታውቂው በአይዲው ተስቦ ነው ተሽራውን ስበን የምንጠብቀው ማለት ነው። ስለዚህ በዛ ውስጥ አድርገን የሁለት ወሩን እናድርግና 2 ወሩ ላይ እንዳላችሁት የሚስተካከለው ከሆነ የአይዲ አፕሊኬሽኑን አድርገን ወደዛኛው ቀይራለን። እስከዛ ግን በያው ምን መሳብ ያለበት እንደዛ ነው። እስከ ስንት ነው ታዲያ እሱ? አሁን ቀራማ ምናልባት ከዚህ በኋላ 5 ቀን ድረስ 6 ቀን ድረስ ሊቆጥር ይችላል። አይዲ እንትን እስኪሰራ ድረስ ማለት ነው። ሲስተም ውስጥ እስኪገባ ድረስ ማለት ነው። ግን ያው ብሎክ እንዳያደርጉት ደግሞ እነዛ መናገር ያስፈልጋል። እስከ 8500 ምናምን ገደማ ከዛ ከቀራማው ጋር እስከ 9000 ምናምን ደረጃ ተይዞ ኖ የ2 ወሩ አይደለም አንድ ላይ የሚፈጀውን ነው የምልሽ። ለማስጀመሪያማ 3000 ምናምን የ2 ወሩ እኮ አሁን አይሆንም። በቃ ማስጀመሪያ እኮ ወደ ኢምፕሎይመንት እኮ ነው ሳሪ። ኢምፕሎይመንት ስለሆነ ምንድን ነው የምናደርገው? በአይዲ ፕሮሰስ አስጀምረንለት ተሽራ ስበን የ2 ወር ይቆይና ከዛ ወደዛ መቀጠል። ከዛ በኋላ ወደዛ ጎበዝ። በጣም ምርጥ አይዲያ ናሲ። ኢምፕሎይመንት ስለሆነ ተሽራ ይሳብለታል። 2 ወር ጊዜ አለው። ያችን 2 ወር እንጀርብበታለን ማለት ነው። አዎ አይገባኝም። እኔ ቪዚት ከዛ በኋላ በዚህ 2 ወር ውስጥ ሙኒት አለች፣ እኔ ያለው ኤሚኬ ያለ ሳሪ አለች። ከኛ ጋር እንደ እናታችን እንደ ወንድማችን ነው የምናይቅ። እንድትስተካከል ጎበዝ እንድትሆን ቆንጆ ነህ፣ ወጣት ነህ፣ ጥሩ ልጅ ነህ። ገባት? እኔ በአንድ ቀን ብዙ ነገር እኛ ተረድተናል። ገባት? ስለዚህ ያ ነገር እንዲሁም ብቻ ነው። አሁንም ለአንተ ነው እየጮህን ያለ ነው። ስለዚህ አሁን የሚክ ያለው ይደረግና ይሄ እኛም ስላለባቅራቱ እሺ ሳሪ፣ መጨረሻ ጊዜ ስም መገባላችሁ ይህንን ልጅ ልውሰደው። ግን እኔ አይቼ 1 ሳምንት እኔ ጋር የሚበጠበጥ አይነት ሙድ ከሆነ ግን እኔ እንትን እንዳትሉኝ እኔ አወጣለሁ ማለት ማሚ ነግሬሻለሁ በውስጥ ላይ ሌላ ችግር አይነት ከመሄድህ በፊት ቁሪያሌው መጀመሪያ በደንብ ያናግሮች። አይ እዚሁ ቃል ያስገባው ኤሚኬ ጋር ሄዶ ኤሚኬ ምክንያቱም እኛ ሰው እንሰጠዋለን ብዙ ጊዜ ስራ ገብቶሻል። ሰው እሱንም ኤሚኬንም እንዲያስቀይም ስለማንፈለግ አሁን እዚሁ እንዳለ ወንድማችን ቁሪያሌው ቃል ይግባለት። በዚህ ሁሉ ህዝብ መሀል ቃል ይግባ ምንም ነገር እንደማያደርግ። ከዛ በኋላ ሁላችንም አብረን ያለን ትናንትና አብረን እንደነበር ነው እስከ መቼው አንተ ጥሩ ሰው እስከምትሆን ደህና ሰው እስከምትሆን ድረስ አብረን ያለው አንተ መድረኩን ያዙ። ቴንክ ዩ ጁጂ። አንድ ነገር ስለ ራሴ ልገራውን እኔ ጋር አሁን 1 ሰዓት ጠዋት ነው 7 ሰዓት ሌሊት እዚህ ቁጭ ያልኩት አንተን ለማናገር አንተን ለመርዳት ነው። ገባ? ስራ አልገባም ነገ መቅረት አለብኝ። ለምን? ቢካዝ አሞስ ለዚ ዌስት ታይም አድርጌ ኢናፍ አልተኛውም እስካሁን። ስለዚህ ነው ነገር ኢማጂን እነ ሳሪ ሱቅ ያላቸው እነ ጁጁ ላይክ ስራ አላቸው። ሙኒት መሲም ሱቅ አላት። ኤቭሪዋን ስራ አለው። ይህ ሁሉ ሰው እዚህ ቁጭ ያለው አንተ ተቸግረዋል፣ ወንድማችን ተቸግረዋል። ይህ ልጅ መቀየር ይችላል። ራሱ መቀየር ስለሚችል ብናግዘው ትንሽ ገፋ ብናደርገው ራሱ ይመልሳል ብሎ ነው ሁሉ ሰው ቁጭ ያለው እዚህ